ጉድነስ ኦፍ ፊት ማለት ከቫሪያንስ እና ከስታንዳርድ ኤረር የተለየ ነገር ነው። አሁን ቫሪያንስ እና ስታንዳርድ ኤረር ላይኑ ምን ያህል አስተማማኝ ነው፣ ላይኑን ምን ያህል ታምነዋለህ ነው። ስሎፑን ገምተን ነው፣ ምክንያቱም ሳምፕል ላይ ተመስርተን ነው ስሎፑን የሰራ ነው። ኢንተርሴፕቱንም ሳምፕል ላይ ተመስርተን ነው የሰራ ነው። ስለዚህ ምን ያህል እርግጠኛ ነው ይሄ እውነተኛው ላይ ይሄ ስለመሆኑ ነው ቫሪያንስ እና ስታንዳርድ ኤረር ፖይንታቸው ማለት ነው። ያንን ማወቅ ግን በቂ አይደለም። በኢንዲፔንደንት እና በዲፔንደንት ቫሪያብላችን መካከል ያለውን ግንኙነትም ደግሞ ማወቅ እንፈልጋለን። ምን ያህል እውነት እነዚህ ነገሮች የተገናኙ ናቸው። አሁን ቁጭ ብዬ የሰራሁት ሪግሬሽን ጥቅም ያለው ነገር ነው የሰራሁት የሚለውን የምናውቀው በጉድነስ ኦፍ ፊት ላይ ተመስርተን ነው። አሁን በጣም ጽድት ያለ ሪግሬሽን ፋንክሽን ኖሯችሁ፣ በጣም አኪዩሬት የሆነ ሪግሬሽን ፋንክሽን ኖሯችሁ፣ ግን ያ ሪግሬሽን ፋንክሽን በልደት አንድ ልጅ ሲወለድ የነበረውን ክብደት አሁን ሲወለድ 3 ኪሎ ከነበሩ ያንን ክብደት እና ከዛ ያ ልጅ ራሱ ተወልዶ አድጎ 30 ምናምን ዓመት ሆኖ ወይም 40 ምናምን ዓመት ሆኖ ስንት ልጆች እንዳሉት ለምሳሌ ሲወለድ ሰውየው 3 ኪሎ ነበር። ከዛ በ50 ዓመቱ ሰውየው 3 ልጆች አሉት ብዬ ከዛ የተለያዩ ሰዎች ክብደት ለክቼ የተለያዩ ሰዎች የልጅ ቁጥር እንትን ብዬ ያንን ባደርግ ምንም ጥቅም የሌለው ነገር ነው ማለት ምንም ግንኙነት እያዩ አይደለም። ዜሮ ነው የሚሆነው ግንኙነቱ። ከምኑ ነው የተገናኘው ራሱ እዚህ ጋር ምንም ትርጉም የሌለው ሪግሬሽን ነው። ስለዚህ ያንን ያ ሪግሬሽን ምን ያህል እውነት ሁለቱ ነገሮች ምን ያህል ይገናኛሉ፣ ያ ነው የሪግሬሽን ፖይንቱም ያ ነው። በነገራችን ላይ ምን ያህል ይገናኛሉ የሚለውን ማወቅ የጉድነስ ኦፍ ፊት ጥቅም ሁለቱ ነገሮች ምን ያህል የተገናኙ ናቸው። ለምሳሌ ክብደትና የልጅ ቁጥር ምንም የተገናኘ ነገር አይደለም። ስለዚህ ሁለቱ ምን ያህል ይገናኛሉ ነው። የስሎፑ ጥቅም ደግሞ የሚገናኙበት ፋንክሽን ምንድን ነው? ሁለት እንትኖች አሉ። አንደኛው ኮኤፊሽንት ኦፍ ሁለት ኳንቲቲዎች አሉ። አንደኛው ኮኤፊሽንት ኦፍ ዲተርሚኔሽን አር ስኩዌር እንለው ነው፣ ካፒታል አር ስኩዌር። ኮኤፊሽንት ኦፍ ዲተርሚኔሽን ዲፔንደንት ቫሪያብላችን ላይ የምናያቸው ቬሪዬሽኖች የምናያቸው ልዩነቶች ምን ያህል ነው ኢንዲፔንደንት ቫሪያብላችን ላይ የተመሰረቱት የሚለውን ነው የሚሰራው። እና ዋና ጥያቄው ይሄ ኢንዲፔንደንት ቬሪያብል እውነት ከዲፔንደንት ቬሪያብሉ ጋር የሚያገናኘው ነገር አለ ወይ ነው ጥያቄው። የምናገኝበት መንገድ taking the sum of squares of the variation explained by the model and dividing it by the sum of the squares of the total variation in our data። በጣም ረጅም ስቴትመንት ነው። ምን ማለት ነው? ሞዴላችን ኤክስፕሌን የሚያደርጋቸው ቬሪዬሽኖች አሉ። ከዛ እነሱን ስኩዌር እናደርግና እንደምራቸዋለን። ከዛ ለአክቹዋሊ ደግሞ ሙሉ ቬሪዬሽኑ ደግሞ አለ። ከዛ እሱንም እንደምራቸውና ስኩዌር እናደርጋቸዋለን። ከዛ የላይኛውን የመጀመሪያውን በሁለተኛው ስናካፍለው የሆነች ፐርሰንት እናገኛለን ማለት ነው። ያቺ ነች ኮኤፊሽንት ኦፍ ዲተርሚኔሽን። አሁን እዚህ ጋር ግራፉን ትንሽ ዙሚን አድርጌ ባሳያችሁ አሁን ይሄ እቺ ዳታ ከሚኑ የሆነ ያህል ትርቃለች አይደለ? ከሚኑ ያላት ርቀት ግማሹ ሞዴሉ ኤክስፕሌን አድርጓል። አሁን እዚህ አካባቢ የምታገኘው ዳታ የሆነ ለምሳሌ ኢንካም 5 ቢሆን 6 ቢሆን መሰለኝ ኢንካም 6 ቢሆን የምታገኘው ዳታ እዚህ ነው የሚሆነው። ዝቅ ይላል። ከሚኑ ዝቅ ማለቱን ይነግረኛል አይደለ? ሞዴሉም ይነግረኛል ከሚኑ ዝቅ እንደሚል። ሞዴሉ ከሚኑ ዝቅ ይላል ግን ይሄን ያህል ነው ዝቅ የሚለው ይለኛል። አክቹዋሊ ዝቅ ያለው ግን የዚህን ያህል ነው። ስለዚህ እቺን ያህል ዲስታንስ ሞዴሉ ይነግረኛል። ከዚህ በኋላ ያለውን ዲስታንስ ግን ሞዴሉ አይነግረኝም። ቶታል ዲስታንሱ ይሄ ነው። ከዚህ እስከዚህ ቶታል ዲስታንሱ ነው። እቺ ፐርፕሏ ሞዴሉ ኤክስፕሌን የሚያደርጋት ዲስታንስ ነች። እቺ ቀዩ ደግሞ ሞዴሉ ኤክስፕሌን የሚያደርጋት ዲስታንስ ነች። ስለዚህ ያንን ከግምት አስገብተን በዚህ ደረጃ ኢንቱዊሽኑ ከገባችሁ ያንን ከግምት አስገብተን እንቀጥላለን። ቲኤስኤስ፣ ኢኤስኤስ እና አርኤስኤስ የሚባሉ ነገሮች አሉ። ቲኤስኤስ ማለት ቶታል ርቀቱ ማለት ነው። ከዚህ ከሚኑ እቺ ሚን ላይ ነች 10.6 ላይ ነች እቺ መስመር ማለት ነው። አቨሬጇ ላይ እስከዚህ ነጥብ ያለው ርቀት ቲኤስኤስ ይባላል። ቶታሉ ማለት ነው፣ ቶታል ዲስታንሱ። ከዛ ከዚህ እቺ ፐርፕሏ እስከ ከአቨሬጁ እስከ ቢጫው መስመር ያለችዋ ደግሞ ኢኤስኤስ ነች፣ ኤክስፕሌንድ ሰም ኦፍ ስኩዌርስ።
ከዛ ከቢጫው እስከ ሰማያዊ ያለው ደግሞ ኤክስፕሌን ያደረግነው ወይም ሬዚጁዋል ሰም ኦፍ ስኩዌርስ እንለዋለን ማለት ነው። ስለዚህ አርኤስኤስ እንለዋለን። ሁለቱም ስንደምራቸው አርኤስኤስ እና ኤስኤስን ስንደምራቸው ያው ቲኤስኤስ እናገኛለን። ዲስታንሱ አይደለም በነገር ቲኤስኤስ ያው ስኩዌር አድርገን ነው የምንደምራቸው፣ ግን እንደዛ ብላችሁ ብትረዱትም ችግር የለውም። ደምረንም ስኩዌር ብናደርጋቸው ዘሴም ነው የሚሆነው። ሌላ ጊዜ ዘሴም ነው ደምረን ስኩዌር ብናደርግ፣ በዚህ ኮንቴክስት ግን አንድ አይነት ነው የሚሆነው። ያን አንዱ እንትን ከአንዱ ቫሊዩ ከሳምፕል ሚኑ ያለው ርቀት እሱ አይመለከትም። ሙሉ ዳታው ያለው ርቀት ነው። እሱ ነው እኛ ማወቅ አንዱ ያለው ርቀት ምንም አይሰራልን። ስለዚህ እንደምራቸዋለን። ግን ስንደምራቸው ፖዚቲቭ እና ኔጌቲቭ ካንስል አውት እንዳይደራረግ ስኩዌር አድርገን እንደምራቸዋለን። ስለዚህ ስኩዌር አድርገን ስንደምራቸው ቲኤስኤስ፣ ኤስኤስ እና አርኤስኤስ ይመጣል ማለት ነው። ስለዚህ የተሻለ ቴብል ድጋሚ ኮንስትራክት እናደርጋለን። ይቺ ስሞል ዋይ አይ ግን ሀት አላት። ይህ ማለት ስሞል ሌተሮቹ እንትን ናቸው ሬዚጁዋል ነው የሚያሳዩት አይደለ? ወይም ደግሞ ዋይ አይ ከሚን ያለው ርቀት ሚን 10.6 አይደለ? ይቺኛዋ ይቺ ዋይ ሀት አይ ከሚኑ ያላትን ርቀት ነው የምታሳዩት። ስሞል ዋይ ሀት አይ፣ ካፒታል ዋይ ሀት አይ፣ ስሞል ዋይ ሀት አይ። ከዛ ይሄ ስንት ነው? 1.5 ነው አይደል የሚለው 12.1 ሲቀነስ 10.6 1.5 ከዛ ይሄ ሲቀነስ ይሄ 0.75 ምናምን ያለ ያለ እስከታች ይሄዳል። አጠቃላይ ሲደመር ዜሮ ነው የሚመጣው። እነዚህ ስሞሎቹ እንዳለ ካያችኋቸው ዜሮ ነው እንዳለ ሲደመሩ አይደል? ስኩዌር ሲደረጉ ዜሮ አይመጣም። ስኩዌር ሲደረጉ ደግሞ ይሄን ስኩዌር ስናደርገው ይሄን ስኩዌር ስናደርገው ይሄ ይመጣል። ከዛ 15.75 ይመጣል ማለት ነው። ኤስኤስ is the sum of the squares of all the deviations of the model from the mean ማለት ሞዴሉ ከሚኑ ያለው ርቀት ነው ኤስኤስ። ፐርፕሏ ማለት ነው። ፐርፕሏ እነዚህ ፐርፕሎቹ ማለት ነው። አርኤስኤስ ደግሞ ሳምፕል ፖይንቶች ያገኟቸው ፖይንቶች ከሞዴሉ ወይም ከላይ ነው ያላቸው ርቀት ነው። ቲኤስኤስ ሰሜሽን ኦፍ ዋይ ስኩዌር ነው። ምክንያቱም ዋይ ማይነስ ዋይ ባር አይደለ? ያ ደግሞ ዋይ ስኩዌር ነው። ቲኤስኤሱ ስኩዌር አድርገን ስንደምረው ነው። አርኤስኤስ ደግሞ ያው ዋይ ማይነስ ዋይ ሀት ነው። አክቹዋሊ ኦብዘርቭ ያደረግነው ዋይ ሲቀነስ ፕሪዲክት ያደረግነው ዋይ፣ እሱ ደግሞ ኢአይ ነው። ኢአይ ስኩዌር ሰሜሽን ነው። ኤስኤስ ደግሞ ኤክስፕሌንዱ ነው። ያቺ ደግሞ ዋይ ሀት ማይነስ ዋይ ባር ነች። ያቺ ደግሞ ዋይ ስሞል ዋይ አይ ሀት ስኩዌር ነች። ስለዚህ አር ስኩዌር ምን ያህሉ አሁን ይሄ ቶታሉ ነው አይደለ? ይሄ አን ኤክስፕሌንዱ፣ ይሄ ደግሞ ኤክስፕሌንዱ ነው። ሁለቱ ሲደመሩ ይሄን ይሰጡኛል። ስለዚህ ምን ያህሉ ነው አክቹዋሊ ኤክስፕሌን የተደረገው ነው ፖይንቱ። ስለዚህ ኤክስፕሌን የተደረገው ሲካፈል ቶታሉን ስናደርገው የሆነች ፐርሰንቴጅ እናገኛለን። ያ ዋን ማይነስ አርኤስኤስ ኦቨር ቲኤስኤስ ማድረግም ትችላላችሁ ኦልተርኔቲቭ። ኤስኤሳችን 15.75 ነው። ቴብላችን ላይ ገብታችሁ ማየት ትችላላችሁ። ከዛ በኋላ ቲኤስኤሳችን 30.4 ነው። እሱም ቴብሉ ላይ ያለላችሁ። አር ስኩዌር 15.75 ሲካፈል 30.4 ነው ወይም 51.81% ማለት ነው። this means 51.81% of the variation in our dependent variable consumption is explained by the variation in our independent variable income። አንድ የሆኑ ሰዎች ኮንሰምፕሽናቸው በ100 ብር የሚለያይ ከሆነ 51 ብር ከ81 ሳንቲም የምትለያየው በኢንካማቸው ምክንያት ነው። የቀረው 48 ብር ከ19 ሳንቲም የሚለያየው በሌላ ምክንያት ነው። ወይ ሰዎቹ ብዙም አንደኛው ገንዘብ ማውጣት ይወዳል፣ አንደኛው ሊሆን ይችላል። ሌሎች ልዩነቶች ናቸው። ግን 51.81% ግን አክቹዋሊ በኢንካማቸው ምክንያት የመጣችው ያ ነው በቃ የአር ስኩዌር ትርጉሙ ያ ነው። ኦልተርኔቲቭ ፎርሙላ አለው። ሪግሬሽን ፋንክሽኑ እና ስታንዳርድ ኤረር ኦፍ ዘ ስሎፕ ብቻ ተሰጥቷችሁ ወይና ሳምፕል ሳይዙ ብቻ ተሰጥቷችሁ አር ስኩዌርን ፈልጉ ልትባሉ ትችላላችሁ። ያኔ ቲ ቫልዩ የሚባለውን ሀሳብ በመጠቀም አር ስኩዌርን ማግኘት እንችላለን ማለት ነው። ቲ ስኩዌር ኢዝ ኢኳል ቱ አር ስኩዌር ታይምስ ኤን ማይነስ ኦቨር 1 ማይነስ አር ስኩዌር የሚል አይደንቲቲ አለ። ይህንን አይደንቲቲ ተጠቅማችሁ
ማግኘት ትችላላችሁ። በጣም ጸዴ ነው አይደል? ስለዚህ 0.75 ነች ቤታ ሀት የቤታ ሀት ስታንዳርድ 0.3684 ነው በቅዱም ምሳሌ ማለት ነው። ቅዱም ዳታውን ስላለን ችግር የለውም፣ ግን ባይኖርም ብለን ደግሞ ስናስበው ይህን ማይነሱ ደግሞ 8 ነው። ስለዚህ 2.9331 ያው ቤታ ሀት ሲካፈል ስታንዳርድ ኤረር ቲ ቫሊዩ ከዛ ነው የሚገኘው እኩል ይሆናል አር ስኩዌር ሲባዛ በ8 ሲካፈል 1 ማይነስ አር ስኩዌር ኤሪያ ሬንጅ ካደረግነው በኋላ 0.5181 እናገኛለን። ከቅድሙ ጋር አንድ አይነት ማለት ነው። ስለዚህ በዚህ ፎርሙላ ተጠቅማችሁ መስራት ትችላላችሁ። ብዙም ከባድ ነገር ያለው አይመስለኝም። ቲ እንዴት እንደሚሰራ በኋላ በሰፊው ስለምናየው ነው ዝም ብዬ ዝርግ ያልኩት። አር ስኩዌር ፐርሰንቴጅ ስለሆነ ከዜሮ እስከ 1 ነው ቫልዩ። ዜሮ ማለት ምንም አይገናኝም ነው። አንድ ማለት ደግሞ ሙሉ ለሙሉ የአንድ ሰው ኮንሰምፕሽን ሙሉ ለሙሉ የሚወሰነው በኢንካሙ ነው። አንድ ቢሆን ዜሮ ከሆነ ደግሞ ኮንሰምፕሽን ኢንካም ላይ ምንም ኢፌክት የለውም። ሌላኛው ጉድነስ ኦፍ ፊት የምንለካበት ቫልዩ ደግሞ ስሞል አር ነው። ስሞል አር ከአር ስኩዌር የተለየ ነገር ነው። ኮኤፊሽንት ኦፍ ኮሪሌሽን ነው የምትባለው አር። ዋና ስራው እንዴት ነው ምን ያህል ኤክስፕሌን ይደራረጋሉ ምናምን ሳይሆን አብረው ይሄዳሉ ወይ በደንብ ነው ወይ አብረው የሚሄዱት ወይስ በጥቂቱ ነው አብረው የሚሄዱት፣ ኔጌቲቭሊ ነው ፖዚቲቭሊ ነው ወይ ሪሌሽናቸው፣ ያንን ነው የሚሰራው። ከኔጌቲቭ 1 እስከ 1 ነው የሚሄደው አራውን ያ ከ0 እስከ 1 ነው አላለም። ይሄ ደግሞ ከኔጌቲቭ 1 እስከ 1 ነው። ኔጌቲቭ 1 ፐርፌክት ኔጌቲቭ ኮሪሌሽን ነው። 1 ደግሞ ፐርፌክት ፖዚቲቭ ኮሪሌሽን ነው። 0 ደግሞ ምንም ኮሪሌሽን የላቸውም ነው። ምን ያህል ስትሮንግሊ ኮሪሌትድ እንደሆነ ነው የሚነግረን ኮኤፊሽንት ኦፍ ኮሪሌሽን። ፎርሙላው ይሄ ነው። እዚህ ላይ ያሉት ነገሮች እንዳለ ቴብላችን ላይ አሉ፣ ገብታችሁ ቼክ ማድረግ ትችላላችሁ። ሰሜሽን ኦፍ ኤክስ አይ ዋይ አይ 21 ነው። ሰሜሽን ኦፍ ኤክስ አይ ስኩዌር 28 ነው። ሰሜሽን ኦፍ ዋይ አይ ስኩዌር 30.4 ነው። ስለዚህ 21 ሲካፈል ዘ ስኩዌር ሩት ኦፍ 28 ሲባዛ 30.4 0.7198 ነው የሚሆነው። ስለዚህ አርን አገኘን ማለት ነው። ግን ደግሞ ሌላ ፎርሙላም አለ። አር ስኩዌር ካገኛችሁት አር ስኩዌርን ካገኛችሁት በየትኛው ፎርሙላ ተጠቅማችሁ አር ስኩዌርን ካገኛችሁት ስኩዌር ሩት ውስጥ ብትከቱት ስሞል አርን ይሰጣችኋል። ስሞል አር ስኩዌር እና ካፒታል አር ስኩዌር እኩል ናቸው ማለት ነው። ጉድነስ ኦፍ ፊት ይሄው ነው። ቀጣይ ስለ ኮንፊደንስ ኢንተርቫል እናያለን ማለት ነው።